ልክ የዛሬ ዓመት በዚህ ወር በምርመራ ክፍል ውስጥ በአሰቃቂ ሁኔታ ስለተገደለው ኢሳያስ በላይ የተሰራ የምርመራ ዘገባ። ለመሆኑ ኢሳያስ በላይ ማን ነው? ለ6 ዓመታት ያህል በኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ውስጥ ተቀጥሮ የሳይበር ደህንነት ባለሙያ ሆኖ አገልግሏል። በ2014 ዓ.ም የአማራ ክልል ፖሊስ ኮሚሽን እና የክልሉ ሰላምና ደህንነት የሚጠቀምባቸውን ወታደራዊ ሬዲዮ የመለያ ኮዱ በቀላሉ ተጋላጭ ሆኖ ተገኘ። ይህንን የሬዲዮ ትስስር እንደ አዲስ ማስተካከል ግድ ሆነ። የወታደራዊ ሬዲዮ ትስስሮች እንዲሁ በቀላሉ የሚከወኑ አይደሉም። በዘርፉ ልምድ ያላቸው ዓለም አቀፍ ተቋማት ተወዳድረው በሚሊዮን የሚቆጠር ዶላር የሚጠይቁበት ሥራ ነው። አገርን ለከፍተኛ ወጪ የዳረገ የሬዲዮ ግንኙነት መረብ እንዲሁ በቀላሉ የይለፍ ቃሉ ተሰብሮ ሚስጥሮቹ በቀላሉ የሚባክኑበት ከሆነ ደግሞ ሌላ የአገራዊ ደህንነት ስጋት ነው። ይህ ስጋት በ2014 ዓ.ም በአማራ ክልል ፖሊስ ኮሚሽንና የሰላምና ደህንነት የሬዲዮ መገናኛ ላይ በግልጽ ታየ። ችግሩ እንዴት ይቀረፍ በሚል ኢንሳ መፍትሄ እንዲያፈላልግ ኢሳያስ በላይ በተቋሙ ያገኘውን ዓለም አቀፍ ልምድ በመውሰድ የክልሉን የሬዲዮ አውታር እንደ አዲስ ለማቀናጀት ሐሳቡን አቀረበ። ኢንሳ 7 አባላት ያሉት የባለሙያዎች ቡድን አዋቅሮ ኢሳያስ የቡድኑ መሪ አድርጎ ወደ አማራ ክልል ሸኘው። ቡድኑን በማስተባበር የአማራ ክልልን ከወረዳ ጀምሮ እስከ ዋናው ቢሮ ድረስ ያለውን የሬዲዮ ትስስር በዘመናዊ መልኩ አቀናጅቶ ለክልሉ መንግስት በ2 ወራት ውስጥ ጊዜ ብቻ አስረክቧል። ኢሳያስ ዛሬ በሕይወት ባይኖርም የክልሉ ፖሊስ ኮሚሽንና የሰላም ደህንነት ቢሮ እስከ ወረዳ ድረስ የሚጠቀምባቸው የሬዲዮ መገናኛ መረብ በዚህ ድንቅ ወጣት የተሳሰረ ነው። የአማራ ክልል የሬዲዮ መገናኛ አውታር አቀናጅቶ ከተመለሰ ከ2 ወራት በኋላ አንድ ቀን ጠዋት 4 ሰዓት ላይ ቢሮ ከመግባቱ የኢንሳ የውስጥ ደህንነትና ጥበቃ ኃላፊ የኢሳያስን መታወቂያ ቀማው። የኢንሳ ተቋም ውስጥ የውስጥ ደህንነትና የጥበቃ አባል ሰራተኞችን መታወቂያ ቀምቶ ከተወሰደ ቢሮ መግባት የተከለከለ ነው። ኢሳያስም ለምን መታወቂያውን እንደተወሰደበት ቢሮ ገብቶ ኃላፊውን መጠየቅ አልቻለም። ከስራ እንዳሰናበቱት ቆጥሮ ሌላ ስራ ማፈላለጉን ያዘ። ከወራት በኋላ አማራ ባንክ ተቀጥሮ ለ2 ዓመታት ያህል በሙያው እየሰራ ባለበት ወቅት ሚያዝያ 23 2016 ዓ.ም ከምሽቱ 2 ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ማዘዣ ትፈለጋለህ በሚል ይዘውት ወጡ። በማግስቱ ባለቤቱና የቅርብ ጓደኞቹ አዲስ አበባን ሲያካልሉ ውለው ማታ አዲስ አበባ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ አገኙት። በምን ተጠርጥረው እንደታሰሩ እርሱም አላወቀም። ከ2 ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ጉዞ ተጀመረ። ሰመራ ከተማ መግቢያ አካባቢ የአንድ ግለሰብ ግቢ ውስጥ እንዲገቡ ተደርገው በዕለቱ ከምሽቱ 4 ሰዓት እስረኞቹ በየተራ እየተጠሩ በመርማሪዎች ይጠየቃሉ። የኢሳያስ ተራ ደረሰ ይላል ከኢሳያስ ጋር አብሮ ታስሮ የነበረ ስሙ እንዳይገለጽ የጠየቀና አንድ ወጣት። እኔ ይላል ይህ ወጣት 4 መርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በርግጫ እየደበደቡ አዳክመውኛል። በዛ ላይ እጅግ ይሞቃል። መቆም አቅቶኝ ተዝለፍልፌ ወድቄያለሁ። እጅና እግሬን ይዘው ወደ በሩ ላይ ጣሉኝ። ኢሳያስን ይዘውት ሲወጡ ይታያል። ሊቢያ ውስጥ በአሸባሪዎች እንደታረዱት ወጣቶች ጀርባውን ጨምድደው ወደ ታች ደፍቀው ይዘውት ገቡ። እጁን ወደ ኋላ አዙረው በካቴና አስረውታል። ወደ ግድግዳው ፊትህን አዙር ሲሉት ይሰማኛል በማለት የሚያስታውሰውን ምልልስ እንዲህ ያስረዳል። ማነው ስምህ? ኢሳያስ በላይ። የት ነው የተወለድከው? ጎንደር። ለምን እንደታሰርክ ታውቃለህ? አላውቅም። ምን አባ ሆነ ነው የማታውቀው? ሌሎች እየደበደቡት አንዱ ይጠይቃል። ለምንድነው የማታውቀው? አላውቅም። ከቤቴ ነው ይዘውኝ የመጡት። ከፋኖዎች ጋር ምን ነበር ስታወራ የነበረው? ከማንም ጋር አውርቼ አላውቅም። አሁንም የእርግጫና የጥፊ ድምጽ ይሰማል። ይናገራል። ቆይ ሲል አንዱ ገላጋይ ሆኖ ተከሰተ። በህይወት መኖር ከፈለክ ተናገር፣ ካልሆነ አስከሬንህን እዚህ ሆኖ በእሳት የምናቃጥለው። የሱ ድምጽ ግን አይሰማም ነበር። ልጆች አሉ አይደል? ተናገር እንጂ። በእንዲህ አይነት ሁኔታ እንዲናገር ተንጫጩበት። የሱ ድምጽ ግን አሁንም አይሰማም ነበር። አንዱ በምን እንደመታው ባላውቅም ኢሳያስ የሲቃ ድምጽ አውጥቶ ሲወድቅ ተሰማኝ። ከወደቀበት በእግራቸው ሲደበደቡት አንደኛው አሁንም ይናገራል ተውት ብሎ አስቆማቸው። ኢሳያስ መሬት ላይ እንደተኛ ያቃስት ነበር። ለፋኖ ስልካችሁ እንዳይጠለፍ ምን አድርጉ ነው ብለህ ተናገርክ? ካላወጣህ አስከሬንህን ለጅብ ነው የምንሰጠው። ልጆችህንም ድጋሚ አታያቸውም። ሁለቱ መርማሪዎች የክፍሉን ሙቀት መቋቋም ያቃታቸው ይመስላሉ። ሲወጡ እኔ መኖሬንም ረስተው
ይህን ነው በደንብ ጠይቁት ያለው ኮማንደር ሲሉ ሰማዋቸው። አንደኛው ማን ነበር ስሙ ሲል ጠየቀ። ሌላኛው ኢሳያስ አለው። አንደኛው መርማሪ የእስረኞቹን ክፍል ከፍቶ 2 እስረኞችን ይዞ መጣና ይዛችሁት ግቡ ብሎ አንጠልጥለው ክፍሌ ውስጥ አስገቡኝ። ኢሳያስ በላይ ምርመራ ክፍል ውስጥ አድሮ ጠዋት እንደ ጨርቅ ሰውነቱ ልሞ በእስረኞች ተደግፎ መጣ። ሙቀቱ እሳት ነው። የሚሰጠን ውሃ በቀን ግማሽ ሊትር ከአንድ ዳቦ ጋር ነው። ሁላችንም ተዳክመናል። ወደ መጨረሻው ቀን ኢሳያስና እኔ በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪና አስወርደው 2 እጅና እግራችንን በካቴና አስረው እዚህ በረሃ ላይ ጅብ ነው የሚበላችሁ፣ ማንም አይደርስላችሁም፣ እውነቱን ብትናገሩ ይሻላል ሲሉ አንዱ መርማሪ ጠየቀን። እኔ ከማንም ጋር ተገናኝቼ እንደማላውቅ ነገርኩት። ኢሳያስ ደካክሞ ስለነበር የሚለውም አይሰማም። እኔን መልሰው መኪና ላይ አንስተው ጫኑኝ። ኢሳያስን ትተነው ሄድን። የተወሰነ ርቀት ከተጓዝን በኋላ እኔንም አወርደው ጥለውኝ ሄዱ። 2 እግሮቼና 2 እጆቼ በካቴና የታሰሩ በመሆናቸው በፍጹም መንቀሳቀስ አልቻልኩም። ለመገላበጥ አያመችም እንጂ ከምርመራ ግቢው የተሻለ አየር አገኘሁ። ነፃነትም ተሰማኝ። ነገር ግን አውሬ ቢተናኮለኝ መከላከል እንደማልችል ሳስብ ደግሞ ስጋት ገባኝ። በግምት ከሌሊቱ 11 ሰዓት አካባቢ ሲሆን የመኪና ድምፅ ቀሰቀሰኝ። አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛሁበት ቁልቁል እየተመለከተ ጅብ አልበላህም ሲል አብሮት ያለው ሹፌር ሳቀ። 2 ፈርጠም ያሉ ፖሊሶች አንስተው ማታ ከጣለችን ሽፍን ወታደራዊ ተሽከርካሪ ውስጥ ጣሉኝ። ትንሽ ከተጓዝም በኋላ ኢሳያስን አገኘነው። ይሄም ሰው እያለ የዚህ አገር ጅብ ግን ምን ነካው? ባፉ እንድናጎርሰው ነው የፈለገው ሲሉ ሰማኋቸው። ለቃቅመው ወደ ምርመራ ካምፕ መለሱን። ከቀኑ 10 ሰዓት ሲሆን መርማሪዎቹ ኢሳያስን ጠርተውታል። እስረኛው ስለተዳከመና አቅም ስላነሰው እንደ በፊቱ አንዱን ገርፎ መሄድ አልቻለም። ራሳቸው ፖሊሶች ሰቅስቀው አስረው ይወስዱናል። ኢሳያስም እንደዚሁ አድርገው ወደ ምርመራ ክፍል አስገቡት። ምርመራ ክፍል 10 ሰዓት ገብቶ 12 ሰዓት ላይ ይዘውት ወጡ። እሱ ከምርመራ ክፍል ሲወጣ እኛ ለሽንት ወጠን ተገናኘን። ሆዱ አካባቢ ደም በደም ሆኗል። ከላዩ ላይ ውሃ የተደፋበት ይመስላል። ልብሱ ሁሉ በስብሷል። እስከ ሱሪው ድረስ በደም ተነክሯል። ደምና ውሃ በሰውነቱ ይወርዳል። በፖሊሶቹ በር ላይ ስለጣሉት ዝልፍልፍ ብሎ ተኛ። ጠጋ ብዬ ሳየው ሆዱ ተቀዶ የውስጥ ክፍሉ ይታያል። ጠጋ ብዬ በሱ በኩል አለፍኩ። መራመድ አቃተኝ። ኢሳያስ ስለው አልሰማኝም። የሚደበድቡን በተቆረጠ የፌሮ ብረት ነው። ብረቱ ጫፍ ላይ ሲቆረጥ ትንሽ ሰይፍ ያለ በመሆኑ እሱ ሁላችንንም ብዙ ቦታ እየቆራረጠ ደም ፈሶናል። ብዙ ደም ስለፈሰሰን ሰውነታችን ገርጥቷል። ኢሳያስን የሚያገኘው ይህ ብረት ነው። ብረቱ ጫፍ ላይ ስለት እንዳለ ስለሚያውቁ የሚመቱን በስለቱ በኩል ነው። በኋላ መርማሪዎቹ ከምርመራ ክፍል ወጣው ወደ ሕክምና ልንወስደው ነው፣ ገንዘብ አዋጡ አሉን። ከቤታችን ስንያዝ ኪሳችን ውስጥ የነበረውን በሙሉ አሰባስበን ሰጠን። ይዘውት ወጡ። በማግስቱ እኛን ወደ አዲስ አበባ ይዘውን ተመለሱ ሲል የደረሰባቸውን ግፍ እንዲህ አስረድቷል። መርማሪዎቹ የኢሳያስን አስከሬን ለቤተሰቦቹ ሲያስረክቡ ለማንም ቢሆን ታስሮ እንደነበር እንዳትናገሩ ብለው የዛሬ ዓመት ግንቦት 7 አስከሬኑን አስረክቧቸዋል። ኢሳያስ በላይ የ2 ልጆች አባትና ባለትዳር ነበሩ።